ሰላም እንዴት ናችሁ? ዛሬ በጣሊያን ሀገር 1 ሚሊዮን ብር እየተከፈለ ለመማር የሚያስፈልጉትን ነገሮች ስቴፕ ባይ ስቴፕ እናያለን። ከዶክመንት እስከ ቪዛ ድረስ ያለውን ፕሮሰስ አንድ በአንድ እናያለን ማለት ነው። መጀመሪያ ላይ የምናደርገው ነገር ዩኒቨርሲቲ እና ፕሮግራም እንመርጣለን። ጣሊያን ያሉ ዩኒቨርሲቲዎች ኢንጂነሪንግ፣ ሶሻል ሳይንስ፣ ሄልዝ ሳይንስ፣ ቢዝነስ እና የመሳሰሉትን ፕሮግራሞች በዲግሪም በማስተርስም ይሰጣሉ። ስለዚህ ከኛ የሚጠበቀው የሚጠይቁን ሪኳየርመንት እና አፕሊኬሽን ዴድላይናቸው ማለፍ አለማለፉን ማረጋገጥ ይሆናል ማለት ነው። አብዛኞቹ ዩኒቨርሲቲዎች ከጃንዋሪ እስከ ጁን የሚቆይ አፕሊኬሽን ፔሪድ አላቸው። የሚጠይቁት ሪኳየርመንት እንደ ዩኒቨርሲቲዎቹ ቢለያይም አብዛኞቹ ግን ተመሳሳይ ነገር ነው የሚፈልጉት። ለዲግሪ የምታመለክቱ ከሆነ የ12ኛ ክፍል የ10ኛ ክፍል ማትሪክ ከትራንስክሪፕት ጋር እንግሊሽ ፕሮፊሸንሲ ቴስት ለምሳሌ አይኤልቲኤስ ሊሆን ይችላል፣ ቶፍል ወይንም ደግሞ ዶሊንጎ ብዙም አይመከርም። ከዚህ በፊት 2 ዩኒቨርሲቲዎች ነበሩ የሚቀበሉት። ለማስተርስ የምታመለክቱ ከሆነ ደግሞ የዲግሪ ሰርቲፊኬት ከትራንስክሪፕት ጋር ማለት ነው። እንግሊሽ ፕሮፊሸንሲ ቴስት ግዴታ አይደለም። አብዛኞቹ ዩኒቨርሲቲዎች ሚዲየም ኦፍ ኢንስትራክሽን ሌተር ይቀበላሉ። ሚዲየም ኦፍ ኢንስትራክሽን ሌተር ማለት ከዩኒቨርሲቲ ሬጅስትራር ትምህርታችንን በእንግሊሽ እንደተማርን የሚያረጋግጥ ሌተር ነው ማለት ነው። ሌሎች የሚያስፈልጉ ዶክመንቶች ከትምህርት ማስረጃ እና ከእንግሊሽ ፕሮፊሸንሲ በተጨማሪ ደግሞ ፓስፖርት ግዴታ ነው። የመጀመሪያ ዙር አፕሊኬሽን ላይ ፓስፖርት ካልደረሰላችሁ ናሽናል አይዲ የሚቀበሉ ዩኒቨርሲቲዎችም አሉ። ቀጣይ ስቴጅ ላይ ግን ግዴታ ነው፣ ያለ ፓስፖርት መቀጠል አይቻልም ማለት ነው። ሞቲቬሽናል ሌተር፣ ሪኮሜንዴሽን ሌተር እና ሲቪ ወሳኝ ነገሮች ናቸው አድሚሽን ለማግኘት ማለት ነው። ሞቲቬሽናል ሌተር ራሳችን የምንጽፈው ነው። ምን እንዳነሳሳን ያንን ትምህርት አፕላይ ለማድረግ ምንድነው ፍላጎታችን ያነሳሳን ነገር የሚለውን የምንገልጽበት ሌተር ነው። ሪኮሜንዴሽን ሌተር ደግሞ ከስራ ቦታ ወይንም ደግሞ ከትምህርት ቤት አስተማሪዎቻችን የምናጽፈው ስለኛ ባክግራውንድ ፖቴንሻል የሚገልጽ ደብዳቤ ነው ማለት ነው። ሲቪ ደግሞ ዩሮፓስ ፎርማት ቢሆን ተመራጭ ነው። በቀላሉ ዩሮፒያን ዩኒየን ዌብሳይት ላይ ማዘጋጀት ይቻላል። ካስቸገራችሁና ቶሎ የሚያምታታችሁ ከሆነ እኔ የሰራሁት ቪዲዮ አለ፣ እሱን ገብታችሁ እያያችሁ መስራት ትችላላችሁ። ቀጥሎ ያለው ስቴፕ አፕላይ ማድረግ ነው። አፕላይ ስናደርግ 3 አይነት መንገድ አለ። በጣም የተለመደው መንገድ ቀጥታ ወደ ዩኒቨርሲቲዎች ዌብሳይት በመግባት የራሳቸው የሆነ አፕሊኬሽን ፖርታል ላይ አፕላይ ማድረግ ነው። ሌላኛው ደግሞ የተወሰኑ ዩኒቨርሲቲዎች የሚጠቀሙበት ፖርታል አለ፣ አፕሊኬሽን ፖርታል ነው። ድሪም አፕላይ ይባላል። ለምሳሌ ድሪም አፕላይ ዶት ኢትሊ ብለን ሰርች ብናደርግ እንዳለ እሱን ፖርታል የሚጠቀሙ ዩኒቨርሲቲዎችን ይዘረዝርልናል። እየገባን ቼክ ማድረግ ነው። በጣም ግልጽ የሆነ ፎርም ነው የሚያመጣልን። ሰርች ኤንድ አፕላይ የሚባል ሲስተም ነው ያላቸው። የምንፈልገውን ዲፓርትመንት እና ፕሮግራም አይተን አፕላይ ማድረግ እንችላለን በቀላሉ። ሶስተኛው ደግሞ ዩኒቨርሲታሊ ዶት ኮም የሚባል ፖርታል አለ። ወይል ብዙ ሰው እንደሚያውቀው እሱ ከአድሚሽን በኋላ ሰመሪ ወይንም ደግሞ ኦፈር ለማግኘት አፕላይ የምናደርግበት ነው። ቢሆንም ግን አንዳንድ ዩኒቨርሲቲዎች ቀጥታ ዩኒቨርሲቲ ላይ አፕሊኬሽን የሚቀበሉ አሉ። ስለዚህ እሱንም ገብቶ ቼክ ማድረግ ያስፈልጋል ማለት ነው። ከዛ ዩኒቨርሲቲ ውስጥ ለምሳሌ ዩኒቨርሲቲ ኦፍ ፔድሞንቴ ኦሬንታሌ የሚባል ዩኒቨርሲቲ አለ። ይሄ ዩኒቨርሲቲ ቀጥታ ዩኒቨርሲታሊ ዶት ኮም ላይ አፕሊኬሽን ይቀበላል ማለት ነው። የጣሊያን ዩኒቨርሲቲ አፕሊኬሽን በጣም ቀላል ስትሬት ፎርዋርድ የሆነ ምንም ውስብስብ የሆነ ነገር የሌለው አፕሊኬሽን ነው። ይህም ለየት ያደርገዋል ከሌሎቹ ማለት ነው። ስለዚህ ያለምንም ግራ መጋባትና ያለምንም ሌላ ሰው እገዛ በቀላሉ ከቤታችን በስልካችን ቁጭ ብለን አፕላይ ማድረግ እንችላለን ማለት ነው።
አፕላይ ካደረግን በኋላ ያለው ስቴፕ አክሴፕታንስ ሌተር ወይንም ደግሞ ፕሪ አድሚሽን ሌተር የምንቀበልበትን ወይም ደግሞ የሚላክልን ስቴፕ ነው። ያው አብዛኞቹ ዩኒቨርሲቲዎች ያን ያህል ውጤት ላይ አያተኩሩም። ስለዚህ በቀላሉ አክሴፕት እንደረጋለን ወይንም ደግሞ አድሚሽን እናገኛለን። ስለዚህ አክሴፕት መደረግ ወይንም አድሚሽን ማግኘት ያን ያህል ከባድ ነገር አይደለም ማለት ነው። ውጤታችን ያን ያህል አሪፍ ባይሆንም እንኳን ማለት ነው። አክሴፕታንስ ከተላከልን በኋላ የቀጣዩ ስቴፕ የሚሆነው ፕሪ ኢንሮልመንት መሙላት ይሆናል። ፕሪ ኢንሮልመንት የምንሞላው ደግሞ ዩኒቨርሲታሊ ዶት ኢቲ የሚባል ፖርታል ላይ ነው። ፕሪ ኢንሮልመንት ሞልተን ካስገባን በኋላ ከትንሽ ጊዜ ቆይታ በኋላ ሰመሪ ይላክልናል ማለት ነው ከዩኒቨርሲቲያችን አፕላይ ካደረግንበት ዩኒቨርሲቲ። ይህ ሰመሪ ማለት ስተዲ ኦፈር ማለት ነው። ሰመሪ በመጠቀም ደግሞ ዲኦቪ እናሰራለን። ዲኦቪ ምንድን ነው? ዲኦቪ የትምህርት ማስረጃችንን ሌጋላይዝ እና ቬሪፋይ የምናስደርግበት ፕሮሰስ ነው። ዲኦቪ የምናሰራበት ቦታ ደግሞ ቬፌስ ይባላል። ዶክመንታችንን ተቀብሎ ለኤምባሲ ልክና ዲኦቪ ከተሰራ በኋላ መልሶ ያቀብልናል። አድራሻው ቦሌ ሸገር ህንፃ አካባቢ ነው እና በየአመቱ አሰራራቸው ይቀየራል። ለምሳሌ አምና መጀመሪያ አካባቢ በአካል በመሄድ ነበር። ከዛ ትንሽ ቆይቶ ደግሞ በዌብሳይት አድርገውታል። 5 ዩሮ ክፍያም ነበረው ለቀጠሮ ለማስያዝ እስከ 45 ቀን ይፈጃል። ዲኦቪ ለማሰራት ዋጋ ሊጨምር ወይ ሊቀንስ ይችላል። ስለዚህ ዲኦቪ ወይ ደግሞ ሲሚያ ማሰራት አለብን አክሴፕት ከተደረግን በኋላ። ይህንን የምንመርጠው አንደኛ ዲኦቪ ዋጋው ይቀንሳል፣ ሲሚያ ደግሞ ዋጋው ውድ ነው፣ ነገር ግን በፍጥነት ይደርሳል። ከ3 ቀን ጀምሮ እስከ 1 ወር ባለው ጊዜ ይደርስልናል። ዲኦቪ ደግሞ 45 ቀን ይፈጃል፣ ርካሽ ነው። በእርግጥ ዩኒቨርሲቲዎች በአክሴፕታንስ ሌተር ላይ ከዲኦቪ እና ከሲሚያ ምን ማሰራት እንዳለብን ይነግሩናል በኢሜይል። ስለዚህ ውሳኔው የራሳችንና የዩኒቨርሲቲ ይሆናል ማለት ነው። ስለዚህ ዲኦቪ እስከሚደርስ ሌሎች ዶክመንቶችን ማዘጋጀትና ስኮላርሺፕ ተከፍቶ ከሆነ እሱን አፕላይ እያደረግን መጠበቅ እንችላለን። ስለዚህ አሁን የጣሊያን አፕሊኬሽን ላይ መጀመሪያ አድሚሽን ማግኘት አለብን ስኮላርሺፕ አፕላይ ለማድረግ ማለት ነው። ቀድሞ ስኮላርሺፕ አፕላይ ማድረግ የለም ማለት ነው በጣሊያን ኬዝ። ስለዚህ አድሚሽን ባገኘንበት ዩኒቨርሲቲ ሪጅን ነው ለስኮላርሺፕ አፕላይ የምናደርገው። እሱንም በኢሜይል ይልኩልናል አክሴፕታንስ ሌተር ላይ። ስለዚህ የጣሊያን ስኮላርሺፕ ለምሳሌ 2 አይነት ነው። አንደኛው ሜሪት ቤዝድ ይባላል። አሪፍ ውጤት ላላቸው ተፎካካሪ ለሆኑ አካዳሚካሊ ብቁ ለሆኑ ተማሪዎች የሚሰጥ ስኮላርሺፕ እድል ሲሆን፣ ሁለተኛው ደግሞ ኒድ ቤዝድ ወይንም ደግሞ ፋይናንሻል ባክግራውንድ ቼክ ተደርጎ የሚሰጥ እርዳታ ማለት እንችላለን ይሄንን። ስለዚህ በጣም የተለመደው ኒድ ቤዝድ የሚባለው የቀበሌ ሌተር ወረቀት አሳይተን የሚሰጠን የስኮላርሺፕ አይነት ነው። ብዙ ተማሪዎች ይህንን በማድረግ ከዚህ እድል ተጠቃሚ ሆነዋል። ስለዚህ እንዴት ነው የምናደርገው? ለኒድ ቤዝዱ ከቀበሌ የአቅም ችግር ወይንም የፋይናንሻል ችግር እንዳለብን አጽፈን፣ በጣም ኖርማል ነገር ነው ብዙ ልጆች እንደሚያደርጉት ማለት ነው። በየአመቱ እንደዚህ ይደረጋል። ስለዚህ የቀበሌ ደብዳቤውም በቪኤፍኤስ በኩል ኤምባሲ ገብቶ ቬሪፋይ መደረግ አለበት። ያው ቬሪፋይ መደረግ አለበት ሲባል ትርጉም ተተርጉሞ እኛ አስተርጉመ ነው ማህተም ምናምን ተደርጎበት ይመልሱልናል ነው ከኤምባሲ። በዚህ ዙሪያ የሰራሁት ሌላ በደንብ የተብራራ ቪዲዮ አለ የጣሊያን ስኮላርሺፕ ታይፖች ላይ። እሱን ገብታችሁ ለበለጠ አንደርስታንዲንግ እሱን ማየት ትችላላችሁ። ስለዚህ የጣሊያን ስኮላርሺፕ አፕላይ ለማድረግ መጀመሪያ አክሴፕታንስ ሌተር ያስፈልጋል ማለት ነው። ውጤታችን አሪፍና ተፎካካሪ ከሆነ ሜሪት ቤዝድ ስኮላርሺፕ መሞከር እንችላለን። አለበለዚያ ግን ኒድ ቤዝዱን ሁሉም ሰው መሳተፍ ይችላል። ኒድ ቤዝዱ ሪጅናል ስኮላርሺፕ በመባልም ይታወቃል። ስለዚህ ዩኒቨርሲቲ አፕላይ ባደረግንበት ሪጅን ስር አፕላይ አድርገን ያ ዩኒቨርሲቲያችን ያለበት ሪጅን ነው ገንዘቡን የሚሰጠን ወይንም ስኮላርሺፑን ተጠቃሚ እንድንሆን የሚያደርገን ማለት ነው።
ስለዚህ አክሴፕታንስ ሌተር ሲላክልን ቼክ ማድረግ ያለብን ነገር ወይንም የሚነግሩን ነገር ከአክሴፕታንስ ከአድሚሽን በኋላ ወይንም አክሴፕት ካደረጉን በኋላ ምን ማድረግ እንዳለብን ይገልጹልናል በስቴፕ ባይ ስቴፕ። እሱን በደንብ ማንበብ ይኖርብናል። ለምሳሌ ምን ምን ዶክመንት ማዘጋጀት እንዳለብን፣ ዲኦቪ ወይስ ሲሚያ ነው ማሰራት ያለብን፣ ስኮላርሺፕ የምንጠቀመው በየትኛው ሪጅን ላይ እንደሆነ፣ እንደገና ዴድላይኑ መቼ እንደሆነ እሱን እና የመሳሰሉትን መረጃዎች አክሴፕታንስ ሌተር ላይ ወይንም በኢሜይል ይነግሩናል ማለት ነው። ዲኦቪያችንም ደረሰ፣ ሁሉንም ዶክመንት አዘጋጀን። ከዛ ቀጣይ የሚሆነው ለቪዛ አፕላይ ማድረግ ነው። ቪዛ አፕላይ የምናደርገው ለኤምባሲ ነው ቀጥታ በኢሜይል ነው። እስከ ዛሬ ያለው አሰራር ኢሜይል አለ። ለቪዛ አፖይንትመንት የሚጠቀሙበት ኢሜይል ኦፊሻል የሆነ ኢሜይል አላቸው። እዛ ላይ ኢሜይል በማድረግ አፖይንትመንት መያዝ ይቻላል። አፖይንትመንት ለመያዝ ኢሜይል በምናደርግበት ጊዜ አብረን ከሳብጀክት ላይ ያው ለስተዲ ቪዛ አፖይንትመንት እንደምንፈልግ ገልጸን አታች የምናደርጋቸው ፋይሎች ደግሞ አክሴፕታንስ ሌተር፣ ሰመሪ፣ ዲኦቪ፣ ፓስፖርታችንን አንድ ላይ አድርገን ኢሜይል መላክ ይኖርብናል ማለት ነው። ኢሜይል ከመላካችን በፊት ግን ማሟላት ያሉብን ዶክመንቶች ማሟላታቸውን በጣም እርግጠኛ መሆን አለብን። ምክንያቱም አንድ የኢሜይል አፖይንትመንት ከተሰጠን በኋላ ሪስኬጁል ማድረግ በጣሊያን ኤምባሲ የእስካሁን የቪዛ ሪስኬጁል ማድረግ በጣም ከባድ ወይንም የማይቻል ነገር ነው። ስለዚህ መጀመሪያ በጣም እርግጠኛ መሆን ያስፈልጋል። ለምሳሌ ከፓስፖርት ብንጀምር ፓስፖርታችን ከ1 ዓመት በላይ የአገልግሎት ጊዜ የቀረው መሆኑን እርግጠኛ መሆን አለብን፣ ሊመልሱብን ስለሚችሉ። በዚህ ምክንያት አክሴፕታንስ ሌተራችን፣ ሰመሪያችን፣ ባንክ ስቴትመንት እና ፕሩፍ ኦፍ ፋይናንስ ወይንም ፕሩፍ ኦፍ ኢንካም፣ 6 ወር እና ከዛ በላይ የሆነው ትራንዛክሽን፣ ሄልዝ ኢንሹራንስ፣ ፍላይት ሪዘርቬሽን እና ሆቴል ቡኪንግ። ፍላይት ሪዘርቬሽን እና ሆቴል ቡኪንግ እንደገና ሄልዝ ኢንሹራንስ ተመሳሳይ ቀን ላይ መጀመር አለባቸው። ልክ ጣሊያን የምንገባበት ቀን ተብሎ የሚታሰብበትን ከዛ ቀን መጀመር አለባቸው። አለበለዚያ አስተካክላችሁ መልሱት፣ ድጋሚ አፖይንትመንት ያዙ ምናምን የሚባል ነገር ስላለ ማለት ነው። እንደገና የቪዛ ክፍያም ካሽ ነው የሚቀበሉት። እሱን በእለቱ ምንዛሬ አርጎ ይዞ መሄድ ያስፈልጋል። በተጨማሪ ባንክ ስቴትመንት እና ፕሩፍ ኦፍ ኢንካም ዋናና ወሳኝ ነገር ወይንም መጀመሪያ ላይ የሚያዩት ነገር እሱ ነው። እሱን ያላሟላ ሰው በቃ ምንም ተስፋ አይኖረውም ማለት ይቻላል። ስለዚህ ትራንዛክሽን ላይ በደንብ መስራት አለብን። የ6 ወር እና ከዛ በላይ ባንክ ስቴትመንት እና ፕሩፍ ኦፍ ኢንካም ደግሞ ባላንስ የሚያደርግ ወይንም የሚመሳሰል አይነት ነገር የሚያሳምን አይነት ነገር ቢሆን ይመረጣል። ስለዚህ እስካሁን በነበረው ኤክስፒሪየንስ ለማስተርስ ሲሆን ሰልፍ ስፖንሰር ሲሆን አሪፍ ነው ተብሎ ይታሰባል። ባችለርስ ሲሆን ደግሞ የፋሚሊ ስፖንሰር ሲሆን አሪፍ ነው ተብሎ ነው የሚታሰበው። ስለ ሄልዝ ኢንሹራንስ ደግሞ ሌላ ቪዲዮ የሰራሁት አለ በዲቴል። ብዙ ጊዜ በአብዛኛው የተለመደው ዋይታሊ የሚባለው ኢንሹራንስ ነው። ስለዚህ እንዴት ቡክ እናደርጋለን፣ ምን ምን ያስፈልገዋል የሚለውን ቪዲዮ የሰራሁት አለ። እሱን ገብታችሁ ማየት ትችላላችሁ። የዛሬ ቪዲዮ ይህን ይመስል ነበረ። ሌላ ሊጠቅሙ ይችላል ብላችሁ የምታስቡት ሰው ካለ ሼር አድርጉት። ቴንኪዩ። ቻው። መልካም ጊዜ